አኗር ምን ሆነ? ምን ተፈጠረ ሱቅ ውስጥ? እኔ ደክሞኛል። ታይ ግን እኔ ችግሬን ማወቅ ፈልጋለሁ። በዚህ ልክ ሰው የሚያሳድድ ለምንድን ነው? እኔ ምንድን ነው የተፈጠረው? አሁን ምን ተፈጠረ? ሰዎች ማሳደዱን ለምታውቂው ምን ተፈጠረ? ባለፈ ላይ ብላይ ያየው ታውቂያለሽ። የዚህ ሀገር መንግስት ገባ መቂጋ ማሳዩ ተባልና አሳየን። የሚጠበቅብንን ነገር አሳየን። ተመልሰው ሄዱ። ትናንትና ምን ማለት ነው? በቀደም ነግሬሻለሁ። ከዛ በፊትም መጡ። ሴት መጣች ትናንትና። ዛሬ ደግሞ ሱቁ ምን ተብሎ ተበልቋል? ከኒና ነው የሚሸጠው ተብሎ ተበልቋል። ሽራይክ ከዛስ ፈተሹ? አዎ ፈተሹ። ግን ለምን ማን ነው የበለቀው? ከሌ 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 ሀበሽያ ስማቸውን ነገሩሽ? አይዋ አሁን በህግ ተይዟል። ይሄ ነው አልልሽም። በዚህ ጋር ማውራት አልችልም። ለጊዜው ሱቅ ተዘጉ። ለጊዜው ሱቅ ዘጉ። አሁን ተከፍቷል። ምሽቱን ከፍተውታል። ግን ለምንድነው እኔ እንደዚህ ህዝብ ለምንድነው እኔ አልገባኛል። ራሴን ማወቅ ፈልጋለሁ። ችግሬ ምንድነው? ስህተቴ ምንድነው? ህዝብ ያርመኝ። በግል ውስጥ ለውስጥ በመሄድ ጨርሻለሁኝ። ወረኛ እኝኝ ነው መባል ስራዋ የሚባልን ትቼ ውስጤ እየተጎዳ ትቻለሁ። አሁን ግን ዛሬ እኔ እንደተፈጠረው እስር ቤት የ10 ዓመት እስር ቤት እንደተፈረደው ገብቼ ቢሆን ንብረቴ ከ100,000 ሪያል ያናነሰ እዛ ሱቅ ላይ አፍስሻለሁኝ። ንብረቴ ሜዳ ላይ ነው። ህዝብ ገብቶሻል? እኔ ከሆነ በኋላ ከከ ነው ገብቶሻል? ከሆነ በኋላ እከከ ነው። ምንም ሌላ ትርጉም የለውም። የኔን ንብረት ሄዶ የሚለቅምልኝ አካል የለም። አንድም ሰው ከገዛሁበት ሄዶ መልሶ ብር ለቅሞ የሚሰጠኝ ሰው የለም። ያ ከመሆኑ በፊት ግን እኔም በወንጀል ነው እስር ቤት ማስገባት የፈለጉት። ችግሬ ይታወቀኝ ነው። በቃ ችግሬ ይታወቀኝ። ኦኬ አሁን አንቺ በዚህ ልክ ለምን አዚዛ ወደ ሸዋዬ ወሬም ቢደጋግሙት ምንም ጥቅም የለውም። እንደዛ ብለው ጠቁመዋል። የጠቆሙት ሰዎች ታውቀዋል። ራሳቸው ይላበሱታል። በቃ ጥላት ለምን ኖረኝ አይባል። ምን አርጌ ምን በቃ ካላስ በቃ ስለማይወዱሽ ጥላት ስለወደደሽ አይደለም ስለማይወዱሽ ነው። እኔ ዛሬ የተፈጠረው ነገር ለኔ አይደለም ያሰብኩት። አኗርና ሀያት ምንም በማያውቁት ነገር ሰራተኛ ናቸው ብላቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በአዲስ ቪዲዮ በሚያሳዝን ቪዲዮ መጥቻለሁኝ። በጣም የተሰማኝ ነገር ነው ወላሂ። እኔ እንደው ወላሂ እኔ አላቅም። እኔ ብዙ ነገሮችን በኔም ህይወት ላይ አሳልፋለሁ። የምቀኛ ነገር መቼም የምቀኛ የሌለበት ሰው ያለም አይመስለኝም። ምቀኝነት፣ ህስድና፣ መታማት፣ መጎዳት ለረሱላችን ሰለላሁ ዐለይሂ ወሰለም አልቀረም እንኳን ለኛ እና ማለት ነው። ግን በዛ አሁን ላይ እያየን ያለነው ነገር ወላሂ በዛ ከመጠን በላይ ማለት ነው። ሰው ሰርቶ ወላሂ ሰው ሰርቶ ማደር አልቻለም። በሀገራችንም በአረብ ሀገርም በቃ ሰው ለፍቶ ጥሮ ግሮ ለሚያገኘው ገንዘብ የሚቃጠሉት ሰዎች በዙ። አይጠቅምም ወላሂ። የሰውን ባየን ቁጥር የራሳችንን ነው የምናጣው። አይምሯችንም በሰው ህይወት ላይ ቢዚ ባደረገን ቁጥር የኛ እየሸሸን ነው የሚሄደው። ጊዜያችን አጭር ናት ወላሂ። ለዚህ ለአጭር ጊዜ ብለን ራሳችንን በሰዎች ህይወት ላይ ቢዚ ለምንድን ነው የምናደርገው? ግን ለሁላችንም አንድ ፈጣሪ ነው ያለን። አንድ ፈጣሪ ነው የፈጠረን። ለሁላችንም ሳይሰስት የሚሰጥ ፈጣሪ እያለን ለምንድን ነው ሰው ህይወት ላይ ሰው ሰርቶ ጥሮ ግሮ ለሚያገኘው ነገር ላይ እንደዚህ አይናችን የሚቀላው? ግን ወላሂ ሸዋ የምትባል ልጅ እንግዲህ እኔ ካወቅኳት ጀምሬ በአረመኔዎች በመታገት በብዙ ነገር ነው ስቃዋን ስታይ የማያት ማለት ነው። እኔ ምን መቼም ሴት ልጅ ደካማ ናት። ምን ያህል ክፉ ነገር ብታደርግ ነው በሰዎች ላይ እንደው ምን ብትበድል እንደው እኔ እንጃ። እኔ ባል እንኳን ራሱ የሰው ባል እንኳን ቢገባ እዚህ ደረጃ መጉዳት እዚህ ደረጃ መበቀል ደረጃ ያደርሳል ብዬ አልልም። አረ በአላህ በጣም ነው የሚያሳዝነው። በጣም የሚያስጠላ ጊዜ ላይ ነው ያለነው። በእርግጥ የሰው ልጅ በጠላችሁ
ቁጥር አላህ ይወዳችኋል። እንድታጡ ባደረገ በጣረም ቁጥር የሰው ልጅ ደግሞ አላህ ደግሞ የበለጠ ይጨምርላችኋል። ምንም ከእናንተ ህይወት አይቀንስም። ግን የሰው ልጅ ነንና አእምሯችን አይቀበልም ያንን ነገር። አላህ እንጂ ሰዎች እንደማይጎዱን ያንን ነገር እናውቃለን እኮ ግን ይሆናል አይደል? ለምን የሚል ነገር አእምሯችን ይጠይቀናል። መናደድ አለ፣ መበሳጨት አለ። እና በጣም ነው የምታሳዝነኝ። በብዙ ነገር ላያታለሁኝ። በቃ ወልዳም ስራም ስትጀምር ዩቲዩብም ስትሰራ በተለያየ ነገር ላይ ኮቴዋን ፈልገው እንደዚህ ካለችበት ቦታ ላይ ፈልገው እሷን ለመጉዳት እሷን ለማስለቀስ የሚጥሩት ነገር ብዙ ሰዎች ማለት አሁን እኛ ችግሮች ይደርሱብናል፣ በሰዎች እንታማለን፣ እንጎዳለን። ሰዎች ብዙ ነገር ሰዎች እንሰማለን፣ ግን ወጥተን አናሳይም። ለቅሷችንን የምናለቅሰው ወደ ፈጣሪ ነው። እሷ ደግሞ ካላት ፈጥሯዋ ከጠቧ ወጥታ ሰው ፊት እንባዋን ድክመቷን ማሳየት ትፈልጋለች። እና ባካችሁ ሰው ክፉ አትሁኑ።